ኢትዮጵያ ውስጥ የምትኖሩ ከሆነ እርግጠኛ ነኝ ብዙዎቻችሁ ሰዎች አንድሮይድ ነው የምትጠቀሙት። አይፎን የምትጠቀሙ ሰዎች ከሆናችሁ ደግሞ ይህን ቪዲዮ እስከ መጨረሻ ማየት አለባችሁ። እና ምንድን ነው ያጋጠመኝ፣ ይችን አይፎን ሰው ሰጠኝና ደስ ብሎኝ አይፎን ተጠቅሜ አላቅም። ለመጀመሪያ ጊዜ ነው። ለመክፈት ቸኩዬ ቻርጅ ካረኩት በኋላ አንድ በጣም የሚያናድድ ነገር አጋጠመኝ እና ብዙዎቻችሁ ከሰው የምትገዙ ሰዎች በጣም ያጋጥማችኋል እና እኔንም በቃ አጋጠመኝ ማለት ነው። እና ስታርት እያደረግን ምን እንደሆነ ጉዳዩ አሳያችኋለሁ። እና ማስተዋል ያለባችሁ ነገር ሴታፕ እያደረግን ነገራችሁ ሲም እንዳታስገቡ ይህንን ፕሮሰስ ስታደርጉ። ምክንያቱም ሲሙ ራሱ ሌላ ችግር ነው የሚያመጣው። ሲም ነው ሰፖርትድ የሚል ሜሴጅ ያመጣላችሁ እና ሲሙን ግዴታ ማውጣት አለባችሁ። ሲሙን ካወጣችሁም በኋላ ደግሞ የሚመጣውን ነገር ማሳያችሁናል ማለት ነው። በዋይፋይ ሴታፕ ማድረግ ያለብን ለዛ ነው። እሺ ከስልኬ ላብራ። ከስልክ ሆትስፖት አበራና እሺ መጥቶልናል ስልክ። ኪቦርዱ በጣም ነው ደስ የሚለው። አይፎን እንደምታየው በጣም ፈጣን ነው። ትንሽ እንጠብቃለን እንደዚህ ነገር ከመጣለን በኋላ። እንደምታዩት ይሄኛው ነው። በጣም ብዙ ሰው እንደዚህ ነው የሚጎዳው እና ያ ሰው አይክላውድ ወይም አፕል አይዲው ላይ አድ ያደርገዋል። ይሄን ዲቫይስ እንዲቆለፍ ፎርማት ቢደረግ ምን ብታረጉት ያ ሰው እንዳይጠቀመው ነው ማለት ነው። ይሄ ምቀኝነት ነው ሳስበው፣ ግን ምቀኝነትም ግን አይደለም። ፋብሪካው ራሱ አፕል የተሰረቀ ስልክ እንዳይበዛ እንደዚህ አይነት ነገር በማሰብ ነው ይሄን ነገር የሰራው እና ምንም ብታረጉ ምንም ይሄን ነገር ልታልፉታችሁ ነው። አንድ መንገድ ያላችሁ ሰውየውን በደንብ የምታውቁት ከሆነ የገዛችሁትን ሰው ደውላችሁ ካለ ዲቫይሶች ዝርዝር ውስጥ ሪሙቭ አድርገው። ከዛ ሪሙቭ ካረገላችሁ በስነ ስርዓት ኦልዌይስ ሁልጊዜ ይሰራላችኋል። ሁልጊዜ ሸዳውን ካረጋችሁ በኋላ ሪቡት ሲያደርግ ወይም ደግሞ ፎርማት ብታረጉት ችግር የለውም ማለት ነው። እንደዚህ ነገር አይመጣባችሁም። ሪሙቭ ካረገው ነው። ሰውየው ራሱ ገዝቼው ነው ከሌላ ሰው ካላችሁ ግን ምንም ሌላ አማራጭ አይኖርም። ይሄን ነገር ባስኬት ውስጥ ከመጣል ውጪ ማለት ነው። እኔም እንደሱ እያሰብኩኝ ነበር፣ ወይ ቁጭ ማድረግ ወይ ባስኬት ውስጥ መጣል። ግን አንድ ሀሳብ መጥቶልኛል። ሀሳቡ ከተሳካ ግን ማሳያችሁ ይሆናል። በተለይ ከዚች ኤርፓድ ጋር በጣም አሪፍ ይሆን ነበረ። እቺ አይፎን ግን ምንም ማድረግ አይቻልም። ጄል ብሬክ ማድረግ ነው። ጄል ብሬክ ደግሞ በጣም መጥፎ ነገር ነው። ሴኩሪቲ ፊቸሮቹን እንዳለ ሪሙቭ ስለሚያደርገው እኔ ደግሞ ሴኩሪ ያልሆነ ፎን መጠቀም አልፈልግም እና እሱን ነገር እንጠቀማለን። ቢያንስ ካሜራውን ልጠቀሙ ከሚጣል ቁጭ ከሚል። እናንተም እንደምታስቡ ንገሩኝ። ዝም ብሎ ቁጭ ካረጋችሁትም እናንተንም ጄል ብሬክ እንድታደርጉት መመክራችሁ። ምክንያቱም ቁጭ ከሚል የሆነ ነገር ቢሰራበት ወይ ካሜራውን ብትጠቀሙት ስለሆነ መመክራችሁ ማለት ነው። ጄል ብሬክ ግን ምንድን ነው? ማታውቁ ካላችሁ ቪዲዮ ሰራላችኋለሁ እና ቃል የምትሉኝ ከሆነ ደግሞ ወይም ደግሞ እንደዚህ ስልክ አሁን ስላወራው ስልክ ያላችሁ ሰዎች ኮሜንት ላይ ያሳውቁኝ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ። አመሰግናለሁ።